ሰላም የሚሊት ተከታታዮች ዛሬ አዲስ ቻሌንጅ ይዤላችሁ መጥቻለሁ። አዲስ እንሞክረው ነገር ድርቆሽን እንደ ሲሪያል እንጠቀማለን። እሱን ለማድረግ የሚያስፈልጓችሁ ፕሮዳክቶች ነግራችኋለሁ። የመጀመሪያው ድርቆሽ ያስፈልገናል። ከዛ ደግሞ ወተት ያስፈልገናል እና ኦብቪየስሊ ደግሞ ምን ሰራበት ቦል ያስፈልገናል ማለት ነው። እነዚህ ነገሮች ተጠቅመን ሲሪያል እንሰራለን። አብራችሁን ቆዩና ምን አይነት ቴስት እንደሚኖረው አብረን አሁን ተዘጋጅቷል። ትንሽ ደቂቃ ተርከስ እስኪለሰልስ ድረስ እንጠብቀዋለን። ይሄ ወተትና ድርቆሽ ብቻ ነው ያለው። ከፈለጋችሁ ግን እንደ ቴስታችሁ የተለያየ ነገር መጨመር ትችላላችሁ። እኔ ለምሳሌ አሁን ሞክሬው ካልተመቸኝ በስኳር ሜቢ ሞክረዋለሁ። እሺ አብራችሁኝ እዩኝ። I hope this tastes good. ምንም አይልም ግን መሳላቱ እንጀራ እንደምታውቁት በተፈጥሮ ይቆመጣልና የሚቆመጠው ጣዕም እንዲጠፋ ትንሽ ስኳር አድርጌ ሞክረዋለሁ። አሪሽናል ቤት ተስፋ አድርጋለሁ። ትንሽ ስኳር ሲገባበት የሚቆመጠጣው ነገር ትንሽ ባላንስ ያደርጋል። ግን አላሻችሁም ይሄ ነገር ሬት ሳደርገው ከአስሩ 5 ሰጣዋለሁ። ግን ለምሳሌ እንጀራው ከሌላ ነገር ተሰርቶ ቢሆን ማለት ሳይቆመጥጥ ይሄ አክለኛ እንጀራ ምናምን ሆኖ ቢሆን I think አሪፍ ይሰራል በጣም ያስባለሁ። Thank you for watching. Bye. Like it, share. Don't forget.